እንግዲህ ውድ የአዶ ዩቲዩብ ተከታታዮች ዛሬ እንግዲህ የመስቀል ቡና እየቆላሁኝ ነው። እንግዶች ይመጣሉ። ቢያንስ ቡና እንኳን አፍልቼ ልጠብቃቸው ብዬ ነው። ያው ክትፎ ምኑ ባይኖርም ታውቁታላችሁ፣ አረብ ሀገር ያለውን ነገር የሰው ቤት ነውና በቃ ቢያንስ ቡናውን ቆልቼ እንደዚህ ሸተት ላደርግ ብዬ ነው። ባህሉ ወጉ እንዳይረሳ ይኸውላችሁ እንደዚህ ምንም ቢሆን የሀገር ቡና ነውና የሀገራችን ነገር ደስ ይላል። ሙሉ በሙሉ ባህሉ ባይገኝም በእርግጥ ይገኛል፣ አረብ ሀገር አይገኝም ማለት ሳይሆን ያው የሰው ቤት ነው ያለውትና ቢያንስ እንደዚህ ቡናውን ሸተት ላድርግና ልደሰት ብዬ ነው። ሰላም ጤና ይስጥልኝ። አዶ ዩቲዩብ ነኝ ከዱባይ። ውድና ውድ ክቡራን የአዶ ዩቲዩብ ተከታታዮች እንዲሁም ለክርስትና እምነት ተከታዮች እንዲሁም ደግሞ በመስቀሉ ለምታምኑ ለማታምኑ ብርሃነ መስቀሉ ፍስሐ ደስታ ይዞላችሁ እንዲመጣ ታላቅ ምኞቴ ነው። እንኳን በሰላም በጤና አደረሳችሁ እላለሁኝ። መስቀል ሲባል ጉራጌ እንዳይረሳ የተልቢ እነማሁ የጉራጌ ደንጃን ሆ ይላል የሀገሬ ሰው። እንግዲህ ይሄ ማለት ይምጣብኝ ሁላችሁም የጉራጌ ልጆች ናቸው ይላሉ። ያው ህብረተሰቡ ለመስቀል ካለው ፍቅር የተነሳ ለልጆቹ የሚሰጠው ደስታ ነው። እንግዲህ ያው ዘፋኙ ራሱ ብሎታል፣ አሰውሮ የጉራጌ ደንጃ ነው ይላል። ይሄ ማለቱ ደግሞ ልጁ ፖለቲካ ወይም ዘረኝነት ማውራቱ ሳይሆን በመስቀል ሰዓት የጉራጌ ልጆች መኪናው መንገዱን ስለሚያጨናንቁት ያንን በተመለከተ ስለሆነ መስቀል ሲባል ወላይታና ጉራጌ እንዲሁም ትግራይ ህዝቦች እንዳይረሱ ሁሉም መላ ኢትዮጵያውያን ወይም ደግሞ መላ ኤርትራውያን መስቀል አታከብሩም ማለት ሳይሆን እንደየ አካባቢው የመስቀል አከባበር በጣም ለየት ይላል። እንግዲህ የመስቀል አከባበር ምንም ይዘን ባንመጣም እንኳን አደረሳችሁ ብለናል። እንግዲህ እግዚአብሔር አምላክ የሰላም የፍቅር የደስታ እንዲያደርግልን ታላቅ ምኞቴ ነው። ወዳችኋለሁ።